አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ተመልካቾቼ ዛሬ ፓስታ በልሃማ መፍሩማ እና እንቁላሉን ቀቅዬ ማለት ነው ሰራ ነው። እስኪ ግብአቶችን ላሳያችሁ። እዚህ ጋር ነጭ ሽንኩርትና ዘንጅብል፣ ቃሪያ፣ የተከተፈ ሽንኩርት፣ ቲማቲም፣ ኮዝባራ፣ መፍሩም አለ። እዚህ ጋር ፓስታ አለ። እዚህ ጋር እንቁላል ቀቅላለሁ። እዚህ ጋር ዘይት አድርጌያለሁ። አብረን እንሰራለን። እዚህ ጋር ደግሞ እንደምታዩት ከሙን፣ ፍልፍል አስወጥ፣ እርድ፣ ፓፕሪካ ወይንም ፍልፍል ማለት ነው። ጨው፣ ማጂ ሁለት አለ። አንዱን ከሶሱ ጋር አብሬ እሰራዋለሁ። ይሄኛውን ደግሞ ከዚህ ጋር አብሬ ቀቅለዋለሁ ማለት ነው። ይሄው በምታዩት መልኩ ሽንኩርት ይበስልልኛል። አሁን እሳቱን ቀነስ አደርግና ይሄንን እንጨምራለሁ። እንዳይቋቁርብኛል፣ ለማቀጥቀጥ አይመቸኝም። በኋላ ታያችኋለሁ። ይሄው እሳቱን የቀነስኩት መፍሩማው እሳቱ ሀይ ከሆነ አለጦል የመብሰልና ተያይዞ ጃሚድ እንደሆነው የያዘው እንዳይበስልብኝ ስለፈለኩ እሳቱን ቀንሼ በዚህ መልኩ ፍርፍር ብሎልኛል። ከዚህ በኋላ እሳቴን መጨመር እችላለሁ ማለት ነው። ቲማቲም እንጨምራለን። እዚህ ጋር ፓስታ መቀቀልበት ውሃ ያንሳውን ጨምራለሁ። እዚህ ጋር ማጅን ጨምሬበታለሁ። አሁን እዚህ ጋር እንደምታዩት በስሉልኛል። ከዚህ በኋላ እዚህ ጋር ሳልሳ ፈትቻለሁ ጨምረዋለሁ። ከዚህ የምትፈልጉት የሳልሳ መጠን ካምሉን መጠቀም የምትችሉ ከሆነ እንደዚህ ፈትታችሁ፣ ወላሂ ካርቶኑ የሚይዘው ሳልሳ ቀላል አይደለም እና እንደዚህ አድርገን ብንጠቀመው ጥሩ ነው። ከዛ ትንሽ ይሄ ቆላ ይበልና አሁን እዚህ ጋር እየተንዘገዘገ ነው ውሃው። ፓስታ እንጨምራለን። እዚህ ጋር በምታዩት መልኩ ይሄን ያዘጋጀሁትን ቅመም ጨምረዋለሁ። እዚህ ጋር ደግሞ ነጭ ሽንኩርትና ቱሙን እጨምራለሁ። ቃሪያውን አስቀረዋለሁ። ቃሪያውን አፈርሼ ነው የምጨምረው። ይሄ ጨምሬያለሁ። ነጭ ሽንኩርትና ዝንጅብል ማለት ነው። ከዚህ በኋላ ይሄ ሶሱን ጨርሻለሁ፣ አጠፋዋለሁ ማለት ነው። የጣልኩት ፓስታ እስኪበስል ድረስ ይሄ ጨርሻለሁ። ትንሽ ውሃ አበረክበታለሁ። የሰራሁት ሶስ ትንሽ ወፈር ስላለ በዚህ ልክ ውሃ ጨምሬያለሁ። አሁን ይበቃዋል። አሁን ይሄ በስሏን ተስፋ ያላደረግና ውሃው ለደፋው ነው። በዚህ መልኩ ደፍቼዋለሁ። ከዛ የዚህ ቅቤ ያለኝ እዚህ ያደረገውና ይሄን ያጠለልኩትን መልሼ ብረት ድስቱ ላይ ጨምረዋለሁ።
ከዛ ቅቤው በውስጥ አለ። እንደዚህ አቀላቅለዋለሁ። አያችሁት? አሻን እንዳይጣበቅ እንዳይያዝ ማለት ነው። ቅቤው አለ እዚህ። ከዛ ቆንጆ የሆነ አያያዝም ማለት ነው። እዚህ ላይ ለምታደርጉት ቅቤ ግን ይህን ብትጠቀሙ በጣም ይመረጣል። እኔ ፍሬዛ ስለነበረ ስለደረቀብኝ ነው። ይሄ በጣም ቆንጆ ነው። እና ውዶችዬ ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት በማድረግ አበረታቱኝ። ሀሳባችሁን እናስቀምጡልኝ።